እና ያስተማራቸው ቦታ ቁርአን ውስጥ አለ የለም። ነገር ግን ይሄ ቁርአን ሱረቱል 21 አንቀጽ 5 የሚላቸው መሰለም ቁርአን የህልሞች ቅዠት ነው ይላል። ምኑ ቁርአን? ይሄ ቁርአን የህልሞች ቅዠት ነው፣ እንዲሁም እርሱ ቅኔ ቀጣሚ ነው፣ እንዲሁም ቀጣፊ ነው ብሎ ሙሐመድን አላህ ይቃወማል። አላህ ቁርአን የህልሞች ቅዠት ነው፣ እሱም ቅኔ ገጣሚ ነው ሙሐመድ እያለ እየተናገረ ሱራ 69 አንቀጽ 40 ላይ ቁርአን የሙሐመድ ቃል እንደሆነ ይናገራል። ሱራ 81 አንቀጽ 19 ቁርአን አሁንም የሙሐመድ አብደላ ልጅ ቁርአን መሆኑን ይናገራል። ታዲያ ቁርአን የሙሐመድ አብደላ ከሆነ እናንተ በየትኛው ዓለም ነው ወይም በየትኛው አቅጣጫ አይታችሁ ነው ቁርአን ያላህ ቃል ነው አላችሁት? ቁርአን በእርግጠኝነት የአላህ ቃል ሳይሆን የሙሐመድ አብደላ ልጅ ነው። ስለዚህ የኢትዮጵያ ውስጥ ያላችሁ ሙስሊሞች ለዚህ ተገቢ የሆነ ምላሽ እንድትመልሱልኝ በጌታ በኢየሱስ ስም እለምናችኋለሁ። ክርስቲያኖች ደግሞ ሼር፣ ኮፕሊንግ፣ ፎሎ፣ ሪፖስት እያደረጋችሁ ለሙስሊሞች እንድታደርሱ ፈልጋለሁ። እስልምናን ለማጠልሻት ወይም እስልምናን ለመጥላት ሳይሆን ጥያቄውን የጠየቁት ቁርአን በእጄ ላይ ያለ ቁርአን የማን ቃል ነው መልሱልን። ቁርአን ያላህ ቃል ነው የማን ቃል ነው የሚለው? ቁርአኑ ግን የሙሐመድ ቃል መሆኑን ይናገራል። አይ ያላህ ቃል ነው ካላችሁ ቁርአን ያላህ ቃል ነው የሚለውን በኮሜንት ማሳዩ፣ ቪዲዮ ሰርታችሁ ማሳዩ፣ በውይይትም ጠርታችሁ ቁርአን ያላህ ቃል መሆኑን አስረዱ። እስከዛ ድረስ ግን ይሄ ቁርአን የሙሐመድ አብደላ ልጅ ቁርአን መሆኑን ለመናገር አልፈረምም፣ ደግሞም እናወራቸዋለን ማለት። ኢየሱስ ግን የጌቶች ሁሉ ጌታ ነው። መጽሐፍ ቅዱስ ግን የእግዚአብሔር ቃል መሆኑን በብዙ ቦታ ይናገራል። ለምሳሌ መጽሐፍ ቅዱሳችን ትንቢተ ሕዝቅኤል ምዕራፍ 23 1 ላይ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። ኤርምያስም የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። ሙሴም ይህ የእግዚአብሔር ሕግ ብሎ በዘጸአት ዘኍልቍም ዘጸአትም ተጽፎ ይገኛል። በተለይ ሐዋርያው ጳውሎስ እግዚአብሔር አምላክ እንዲህ ባለኝ መሰረት ክርስቶስን ሰጠን፣ ይህም ከእግዚአብሔር የወጣ የእግዚአብሔር ቃል ይላል። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን አያጠራጥርም። ቁርአን ደግሞ የሙሐመድ ቃል መሆኑን አያጠራጥርም። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይወዳችኋለሁ። መልካም። እባካችሁ ክርስቲያኖች በጌታ በኢየሱስ ስም